እንዴ በስንቱ በምትበላበት ትጫወታለህ እንቅልፌ እንዳይመጣ እኮ ነው አልካት ሩቴ በዚህ ውስጥ ስትታይ በጣም ነው የምታስቂው አሳኩ በስዬ ብርጭቆ ብዙ ጥቅም አለው ማለት ነው ወይ በዚህ አራ አርግብሽ በዚህ ምን ነው ምን ብለን የላክነ ጥራት አላልነህም እንዴ ማንን ይላል እንዴ ማንን ጥራ ብለን የላክነ የኔና እንዴ ሄጄ ነበር ግን ክፍል ውስጥ አላገኘኋትም ያው የሌለ ሰው እንዴት ተጠራለሁ የሌለ ሰው የት ሄዳ ነው እኔ እንጃ እኔ ምን አውቃለሁ እንቅልፌን ተኝቼ ነበር ሱቅ ልከሻታል እንዴ አረን ያላኳትም ዛሬ ትምህርት አላችሁ እንዴ አረ ወይኔ አረ ዛሬ ሁሉ ትምህርት የለም ታዲያ ምን ያስጨዋል አየሽው የትምህርት ጥላቻ እንዴት እንደሚያስጨው አረ ወይኔ አለኩ ምን ነው በጧት ደወልሽልኝ እንዴ በስንቱ ደህና አይደለም እንዴ በስዬ ደህና ነው አባዬ ደህና ነኝ ለርሶል ምንም አልሆንኩም አባዬ የኔ እናንተ ጋር ነች እንዴ በዚህ ሰዓት እዚህ ምን ስራለች በጧት ሰው ቤት የሚሄድ ሙሉ ቀን ብቻ ነው ምን አውቄ ዞፋን አቤት ምንም ያከፈፈሽ እኔ ዛሬ ቀኔን በጭቅጭቅ ማሳለፍ አልፈልግም ይተዋንቱ ሰውዬ እራፉ ማን ጭቅጭቅሽ ፈለገ ይራፉ ይውልሽ በጧት ሲጨቃጨቁ ስልክ የፈለገሽ ነው አናግሪ ዋናው አቀጣጣይ አንተ ነህ እንዴ እኔ ደግሞ ምን አደረኩ ሃሎ የኔ ልጅ እማዬ እንዴት አደርሽ ምን ፈልገሽ ነው ሂሩቴ የኔ እናንተ ጋር መታለች እንዴ የኔ አረ እኔ ጋር መታማታውቅ የት ሄዳ ነው ምን አውቄ ምናልባት እኮ ፈልገሽ ከጠራሻት ብዬ ነው በቃሽ እሺ ከመጣሽ ደውይልኝ እማዬ የት ሄደች ይባላል አሁን የትስ ቢሆን ሳትናገር መሄድ ነበረባት እነኚህ ልጆች እየተበላሹ ነው አንቺ ነሽ ልቀጣቸው ስል ታው ያልሽኝ ይሄው ሳታስፈቅድ የትም መውጣት ጀመረች ከዚህ በኋላ ግን የሚያልፋችሁ የለም ለእያንዳንዷ ነገር ትቀጣላችሁ እኔ ደግሞ ምን አደረኩኝ ስታደርግ ነው ያልኩ ያፈጣል እንዴ እኔዬ ያው የትም ስትሄዱ ለኛ ሳውቃችሁ መሆን አለበት እሺ ሰው ይጨነቃል ማለት አለባችሁ ይሄ ከባድ ጥፋት ነው እሺ የጓደኞቿ ስልክ ምናምን የለሽም እንዴ የጓደኞቿ ስልክ ምን ያደርግልኛል የሺ ወላጆቿስ የኔ ጓደኞች ወላጆች ስልክ ነው ምን ያደርግልኛል የልጅሽ ጓደኞች ወላጆች ስልክ ስለሆነ ነው አንተ አለ እኔ ምን ያደርግልኛል አንተ ወላጅ አይደለም እንዴ እናንተ ተቀራረባላችሁ እኛም በልጣለን ትሉ የለ እንዴ እዚህ ተማጨጭቅ ይልቅስ መንገድ ላይ ምናምን ፈልጋት ሱቅ ሄዳ ከሆነ ያያት ሰው ካለ በዛው ጠይቅ አርገና እውነቷ ነው እስቲ ጠይቅ አንተ ነው ማን አንተ ነው እስቱ እንዴ ሄድና ጠይቅ አርገና ምናልባት ሱቅ ሄዳ ሊሆን ይችላል በስዬ ቶሽ ተነስ ማረፍ የማይቻልበት ቤት ምን ነው የኔዬ በጣም ቆየው እንዴ እዚህ ቦታ ነው መሄዱ ብሎ አስፈቅዶ መሄድ ከባድ ነገር ሆኖ ነው አይደለም እኮ ታሽ በጣም አስጨነቅኳችሁ እንዴ አልተጨነቅንም ምን ያስጨንቀናል አልተጨነቅንም እዚህ ምን ነካ ተጨንቀን አልተጨነቅንም አልተጨነቅንም አንዴ ላውራሽ ተጨንቀን አይደለም ችግር የለው አልተጨነቅንም እሺ ምን ነው በስንቱ ምንድነው ያንከው ችግር ተፈጥሯል ደሞ ሌላ ችግር ሌላ የተፈጠረ ችግር አለ እንዴ
የኔ መጥፋት ነው። እሷማ መጣች፣ እሱ ምን ችግር ነው? ከዛ ከበድ ያለ ችግር ነው የተፈጠረው። በስንቱ ምንድነው የምትናገር ከሆነ ተናገር። መጣች አወጣሽ መጣች የኔ እናት። እንዴ አንተ መምጣቷን በምን አወቅ? ደወለችልኝ። ቤት መምጣት እፈልጋለሁ አለች። የኔ ልትወስዳት መሰለኝ ነው። በትክክል እንደዛ ነው ያለች። በስንቱ በትክክል እንደዛ አላለችም፣ ግን የኔ ልትወስዳት ካልሆነ ለኔ ለምን ትደውልልኛለች? ታዲያ ምን ተሻለ በስዬ? ምን አባት ያውቃለሁ። ግን የኔ ስለዚህ ጉዳይ በጭራሽ ማወቅ የለባትም አይደለም? አዎ። ወይኔ ጉድሽ ፈላ ዛሬ። በቃ አለቀልሽ። ለምን ጉድ የሚፈላው? ጧት ሶጣ ነግሬህ አልነበር እንዴ? ወጣ መቼ ነገርሽኝ? እኔ ሄኖክ ጧት ሶጣ ነግሬህ እኮ ነበር የወጣሁት። እሺ ብለኸኝ ነበር እኮ። ኧረ አልነገርሽኝም። ኧረ ወይኔ እንዴ አንተ ከእንቅልፍ ቀስቅሽ አልነገርኩህም እንዴ ሄኖክ? ኧረ አልነገርሽኝም። ምንድነው የምትጨቃጨቁት? እኔ ጧት ሶጣ ለጓደኛዬ ደብተር ላደርስ ልሄድ ነው ሲነሱ ንገራቸው ብዬው ነበር የሄድኩት። ለምን ጉድ የሚፈላው? ሄኒ የት እንደሄደች ነግራህ ነው እንደዛ ስንጨናነቅ እያየ ዝም ያልከው? በህልሜ ነገረችኝ መስሎኝ ነው። ሄኖክ በቃሽ፣ ግድ የለም በስዬ ቶ የኔ ትንሽ ተጨናንቀን ስለነበረ ነው። እሺ ምንም ችግር የለው። በቃ ኑና አረፍ ብለን እንደው ምግብ እንብላ አይደል በስዬ? ለምን ውጪ ወተን ለምን አንበላም? ይሻላል። እንደው ጥሩ ሐሳብ አመጣ በስዬ። ለምኑም ሰብሰብ ብለን ይሻላል። እንደው እኔ ነኝ የምጋብዛችሁ። እሺ እንዬ ትልቅ ፒዛ ነው የምጋብዥን። ያዘኝ ይዞኝ ነው እንጂ ሌላ ነገር ነበር የምጋብዝህ። ፒዛ ነው የምጋብዛችሁ በስዬ። እሺ እዛው ይቅዳ። ባሉ ደህና ደሩ። በላን ጠጣን፣ ወደ ቤታችን እንሂድ። እንዲያው በፈጠረ ነገ በጠዋት እንዳትመጣ። ደህና ነው የምናድረው። አትምጣ እሺ? ይተው እንጂ ጋሼ። እናቱ ቤት ለመምጣት ደግሞ ይሳቀቅ እንዴ? አይ ሙሉ ቀን ነው የሚሳቀቀው። አሁን እኛ ነው ያሳቀን እንጂ እማዬ እውነቷን ነው። እኔ አልሳቀቅም። ደህና መሻችሁ? ይርቴ እንዴት አመሻችሁ? ደህና መሻሽ? ደህና ነኝ። ሂሩትዬ ምን ነው ከመሸ? በስንቱ ደህና አይደለም እንዴ? አይ ደግሞ ይሄን ነገር ተወኝ አላልኩም እንዴ? ምን ነው ሂሩቴ ፊትሽ ልክ አይደለም። ምን የኔ ተገኘች ብለሻል ነበር እንዴ? እሷማ ተገኘች፣ ሌላ ችግር መጣብኝ እንጂ። በስንቱ ጠፋ? አባዬ ይሄን ነገር ተወኝ አልኩ። እና ታዲያ ቆይ ምን ሆነሽ ነው ሂሩቴ? የኔ እናት መጣች። እሰይ ለምን መጣሁ አለች? ያው የኔን ለመውሰድ ነው። ዝም ብሎ የሰው ልጅ መውሰድ አለ እንዴ? ነው እናቱ አይደለችም እንዴ? እኔስ እናቱ አይደለሁም? ባልወልዳትም እኮ ልጄ ማለት ነች። ለምን በስንቱ ልጅ ናት ብሎ አይዋሽም? ማለቴ አባቷ የእውነት አባቷ ተገኝቷል እንዴ? መጀመሪያ ህጉ ምን ይላል የሚለውን እንጠይቅ። አንተ ዝም በል። እኛ ያዝነው ቁም ነገር እኮ ነው። እኔ የምለው ሂሩቴ አሁን አባትሽ ያለው እውነት ጥሩ ነገር ሳይሆን አይቀርም። አይማዬ እንዴት ውሸት ይዋሻል? እዛ ላይ ጊዜ ጉዳይ ነው እንጂ እውነቱ መጋለጡ አይቀርም። ታዲያ እስኪገለጥ ድረስ ሌላ መላ እንፈልጋለና። ኧረ ሰዎች ከቀልባችሁ ሁኑ። ምን ነካችሁ? ለልጅቷም አስቡላት እንጂ። ይሄኔ መናገር ፈርታ ነው እንጂ እናቷን ትናፍቅ ይሆናል። ልጅቷ የት መኖር እንዳለባት መወሰን ያለባቸው እናትና ልጅ ናቸው። እንደዚህ ራስ ወዳድ አትሆኑ። ምን ላርጋ አሰግድ? ቢጨንቀኝ እኮ ነው። ልጄን ላጣት መሆኑ ቢያንገበግበኝ እኮ ነው። እኔም በስዬም ስንጨነቅ እኮ ልጆቹን ይዘን ደጅ ነው ያልነው። ይሄ ሁሉ ከተላመድን በኋላ ድንገት መታሉ ሰዳት ስትለኝ ዝም ማለት አለብኝ? ስንብት እየመሰለኝ ስንት ጊዜም ባይን ካይኔ እንደመለስኩት እኔ ነኝ የማውቀው። ብዙ ሰው ያልገባው ነገር የኔ ባልወልዳትም ልጄ ማለት ነች። በብዙ ነገር ላይ ብዙ ያሉት አበው መወለድ ቋንቋ ነው ይላሉ። ሂሩትዬ ለምን የሄድዬ እናት የማያድግ ልጅ ሙሉ ቀን አለልሽ? እሱ ሲያለ ለምን ህጉ ምን ይላል የሚለውን አናይም? እውነትም ምንም አይሳቀቅ።